የአማሌቃውያን ታሪክ ከምድረ ገጽ እንዲጠፋ የተፈረደበት ሕዝብ። ውድ ተመልካቾች፣ እስቲ አንድ ጥያቄ ልጠይቃችሁ። አንድ ጦርነት ለምን ያህል ጊዜ ሊቆይ ይችላል? ለአንድ ዓመት፣ ለ10 ዓመት ወይንስ ለዘመናት? በመጽሐፍ ቅዱስ ውስጥ ለሺህ ዓመታት የዘለቀ አንድ አስገራሚ ጦርነት አለ። ይህ ጦርነት የተካሄደው በሁለት ሰራዊቶች መካከል ብቻ አይደለም፣ ይልቁንም በሰማይ ዙፋንና በአንድ ምድራዊ ሕዝብ መካከል እንጂ። በመጽሐፍ ቅዱስ ታሪክ የእግዚአብሔር ሕዝብ ብዙ ጠላቶች ነበሩት። ፈርዖን፣ ጎልያድና ናቡከደነጾር ይጠቀሳሉ። ነገር ግን በታሪክ መዝገብ ውስጥ እግዚአብሔር ለዘላለም ከኔ ጋር በጦርነት ይኖራል ብሎ የፈረደበት አንድ ሕዝብ ብቻ ነው። እርሱም አማሌቅ ነው። እነዚህ ሰዎች እነማን ናቸው? ገና ሲወለድ በደም ሲያድጉ በበቀል ሲኖሩም በዘርፊያ እስራኤልን ለማጥፋት በየዘመኑ መልካቸውን እየቀያየሩ የመጡ የበረሃ እፍኝቶች ናቸው። ሙሴ በተራራ ላይ እጁ እስኪዝል የታገላቸው፣ ኢያሱ ሰይፉን እስኪዝል ድረስ የቆረጣቸው፣ ጌዲዮን በ300 ወታደሮች ያባረራቸው እነርሱን ነው። ንጉሥ ሳኦልን ከክብሩ ያዋረዱት፣ ዳዊትንም እንደ ሕፃን ያስለቀሱት እነዚሁ ናቸው። ግን ጥያቄው ይህ ሕዝብ ዛሬ የት አለ? ያ ሁሉ ኃይልና ያ ሁሉ ትዕቢት ወዴት ገባ? ዛሬ የዚህን ጨካኝ ሕዝብ አሻራ እንከተላለን። የተከፈተውን ጥቁር መዝገብ አብረን እንገልጻለን። ይህ ከምድረ ገጽ እንዲጠፋ የተፈረደበት የአማሌቃውያን ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩ የሚጀምረው በጦር ሜዳ ወይንም በቤተ መንግስት አይደለም። አንዳንድ ዓለምን የሚያናውጡ ታላላቅ ጦርነቶች የሚጀምሩት በአንዲት ድንኳን ውስጥ በአንዲት እናት ማህፀን ነው። የአማሌቅ ምስጢር ለመፍታት የጊዜን መጋረጃ ገልጠን ወደ ኋላ መመለስ አለብን። እስራኤል ከመባሉ በፊት አማሌቅም አማሌቅ ከመሆኑ በፊት ወደ ነበረበት የዘፍጥረት ምዕራፍ ወደ ይስሐቅ ድንኳንና ወደ ርብቃ ማህፀን እንሂድ። መጽሐፍ ቅዱስ አስደንጋጭ እውነት ይነግረናል። ርብቃ ጸንሳ ነበር። ነገር ግን ይህ እርግዝና እንደ ማንኛውም አልነበረም። በማህፀኗ ውስጥ ሰላም የለም፣ ይልቁንም ጦርነት እንጂ። ሁለቱ ልጆች ያዕቆብና ኤሳው ገና የፀሐይን ብርሃን ሳያዩ፣ ገና ዓይናቸው ሳይገለጥ እርስ በርስ ይገፋፉና ይፋለሙ ነበር። ርብቃም በጭንቀት ይህ የሚሆን ከሆነ እኔ ለምን እኖራለሁ ብላ እግዚአብሔርን ጠየቀች። መልሱ ትንቢታዊ ነበር። ሁለት ወገኖች በማህፀንሽ አሉ፣ ሁለቱ ሕዝቦች ከሆድሽ ይለያያሉ ተባለች። አስተውሉ፣ እግዚአብሔር ሁለት ልጆች አላለም፣ ሁለት ሕዝቦች ነው ያላት። ይህ ትግል ተራ የወንድማማቾች ጸብ አልነበረም። የሁለት ተቃራኒ ዓለማትና የሁለት ተቃራኒ ዕጣ ፈንታዎች የመጀመሪያ ግጭት እንጂ። ጊዜው ደርሶ ሲወለድ ኤሳው ቀደመ። ሰውነቱ ቀይና ጠጉራም ሆኖ እንደ አውሬ ጉልበት ተሞልቶ ወጣ። ነገር ግን ያዕቆብ አልለቀቀውም። የኤሳውን ተረከዝ አጥብቆ እንደያዘ ተከተለው። ይህ ተረከዝ የመያዝ ክስተት በሕይወት ዘመናቸው ሁሉ የሚቆይ የማያቋርጥ የፉክክር ምልክት ሆነ። ልጆቹ እያደጉ ልዩነታቸውም እየሰፋ መጣ። ኤሳው የሜዳ ሰው፣ አዳኝና የኃይል ምልክት ሆነ። አባታቸው ይስሐቅ ኤሳውን ይወደው ነበር፣ ያደነውንም አውሬ ያመጣለት ነበርና። ያዕቆብ ደግሞ በድንኳን ውስጥ የሚቀመጥ የተረጋጋና ነገሮችን በጥልቀት የሚያሰላ እረኛ ሆነ። እናታቸው ርብቃ ያዕቆብን ተወደው ነበር። ይህ ቤተሰብ ውስጥ የተፈጠረው ክፍተት ለወደፊት እሳት ማቀጣጠያ ሆነ። ነገር ግን ታሪኩን የለወጠው ያ የምስር ወጥ ቀን ደረሰ። እንደ መጽሐፍ ቅዱስ ገለጻ ኤሳው ከሜዳ ወጣ። ቀኑ ሙሉ ሲያድን ውሎ ምናልባት ምንም ሳያገኝ ቀርቶ ይሆናል። እጅግ ደክሞትና ረሃብ አንጀቱን ጠልፎት ነበር። በዚያ ሰዓት ያዕቆብ የቀይ ምስር ወጥ እየሰራ ነበር። ሽታው ኤሳውን አፍንጫ መታው። በረሃብ የደከመ ኤሳው ወንድሙን እባክህ ከዚህ ቀይ ወጥ አጉርሰኝ፣ እጅግ ደክም ያለውና ሲል ለመነው። ያዕቆብ ግን እንዲህ ምግብ አላቀረበለትም።
እርሱ ተረከዝ የሚይዝ ሰው ነውና የኤሳውን ድካም እንደ መልካም አጋጣሚ ተጠቀመበት። በዚህ ቅስፈት ብኩርናን ዛሬውኑ ሽጥልኝ የሚል ጥያቄ ወረወረ። ብኩርና የሚለው ቃል በዚያ ዘመን ተራ አልነበረም። ትርጉሙ የቤተሰብ መሪነት፣ የሀብት እጥፍ ድርሻ እና ከሁሉ በላይ ከአብርሃምና ከይስሐቅ የሚወርደው መንፈሳዊ በረከት ማለት ነው። የዓለም መድኃኒት ክርስቶስን በዘር ሐረግ የማምጣት ክብር ማለት ነው። ነገር ግን ኤሳው ለዚያ ዘላለማዊ ክብር ቦታ አልነበረውም። ምናልባት በዚያ ቅስፈት ከበረከቱ ይልቅ የሆዱ ረሃብ በለጠበት። እይታውም ዛሬ ላይ እንጂ ነገ አልነበረም። መልሱም ለትውልድ የሚተላለፍ አስደንጋጭ ንግግር ሆነ። እነሆ እኔ ልሞት፣ ይህች ብኩርና ለእኔ ምን ትጠቅመኛለች አለ። ኤሳው ብኩርናውን ለአንዲት ሳህን ምስር ወጥ ሸጠ። በላ፣ ጠጣ፣ ተነስቶም ሄደ። መጽሐፍ ቅዱስ ሲደመድም ኤሳው ብኩርናውን አቃለላት የሚል እንደ ድንጋይ የሚከብድ አረፍተ ነገር ያስቀምጣል። ይህ አጋጣሚ በልብ ውስጥ ጸጸትና የጥላቻ ዘር ዘራ። በኋላም አባቱ ይስሐቅ ሊሞት ሲል ሊሰጠው የነበረውን በረከት ያዕቆብ በእናቱ እርዳታ ሲወስድበት የኤሳው ልብ በቁጣ ነደደ። ታላቅና መራራ ጩኸት ጮኸ። ያ ጩኸት በዘመናት መካከል የሚያስተጋባ የደም መቃባት ጀንበር ነበር። ኤሳው ወንድሙን ሊገድለው ዛተ። ያዕቆብም ሸሸ። ኤሳውም ከወላጆቹ ተለይቶ የተስፋይቱን ምድር ትቶ ወደ ሴሁር ተራራ ወደ ኤዶም ምድር ሄደ። ነገር ግን የአማሌቅ ታሪክ የሚጀምረው እዚህ ጋር አይደለም። ይልቁንም ይበልጥ ውስብስብ ከሆነና ከተገፋ ታሪክ ውስጥ ነው የተጠነሰሰው። ወደ ኤሳው የዘር ሐረግ በጥልቀት እንግባ። ኤሳው በኤዶም ምድር የራሱን ግዛት መስርቶ መኖር ጀመረ። ከሚስቶቹ አንዷ አዳ ተባለች። ለእርሱም ኤልፋዝ የተባለ ልጅ ወለደችለት። ኤልፋዝ ለኤሳው ብኩር ሲሆን እንደ አባቱ ብርቱ መሪ ነበር። ነገር ግን ኤልፋዝ ሕይወት ውስጥ አንድ እንግዳ ታሪክ አለ። ታሪኩ ቲምና የተባለች ዘፍጥረት 36:12 እንዲህ ይላል። ቲምናም ለኤሳው ልጅ ኤልፋዝ ዕቁባት ነበረች። ኤልፋዝም አማሌቅን ወለደች። ይህችን ጥቅስ እንዲሁ አናልፋትም። እዚህ ውስጥ የአንድ ሕዝብ ስነ ልቦናዊ ቁስል አለ። ቲምና ማን ነች? እርሷ ከኤሳው ወገን ሳይሆን የሴሁር ምድር ጥንታዊ ተወላጅ የሆነች የሆሪ ሴት ነበረች። ወንድሟ ሎጣን በምድር ትልቅ አለቃ ስለነበር ቲምና የመጣችው ከከበረ ቤተሰብ ነው። አንዳንድ የአይሁድ ተርጓሚዎች እንደሚሉት ቲምና ከአብርሃም ዘር ጋር ለመቀላቀል ፈልጋ ነበር። ነገር ግን ኤልፋዝ እንደ ሕጋዊ ሚስት ሊያገባት አልፈቀደም። ለሚስትነት አትመጥኝም ተብላ ተገፋች። ነገር ግን ከፍላጎቷ የተነሳ ደረጃዋን ዝቅ አድርጋ ዕቁባት ለመሆን ተስማማች። ዕቁባት ማለት ደግሞ በዚያን ዘመን ክብር የሌላትና በቤት ውስጥ ዝቅ ያለ ቦታ ያላት ማለት ነው። ቲምና ወደ ኤልፋዝ ቤት የገባችው ራሷን አዋርዳ ሲሆን ልጇ አማሌቅም እንደ ሁለተኛ ዜጋ እየታየ ሊሆን ይችላል። ከዚች ከተገፋች ሴትና የብኩርና መብቱን ከተነጠቀ አባት ዘር አማሌቅ ተወለደ። አማሌቅ ሲወለድ ደሙ የተቀላቀለ ነበር። በአንድ በኩል የአብርሃምና የይስሐቅ ደም፣ በሌላ በኩል ደግሞ የሴሁር ምድር ተዋጊዎች ደም ነበረበት። አማሌቅ ያደገው ልዩ በሆነ መርዛማ ስነ ልቦና ውስጥ ነው። አባቱ ኤልፋዝ ስለ አያቱ ኤሳው ሲተርክለት ልጅ ሆይ አያት ኤሳው ኃያል ነበር፣ የምድር ሁሉ የእርሱ ሊሆን ሲገባ ያ ተንኮለኛ ወንድሙ ያዕቆብ ቀማው እያለ ሳይነግረው አይቀርም። አማሌቅ ይህንን የተበዳይነት ትርክት እንደ ጡት ወተት እየጠባ አደገ። እኛ የተበደልን ነን፣ ያዕቆብ ወይንም እስራኤል ዋና ጠላታችን ነው የሚለው መርዝ በደም ስር ውስጥ ተሰራጨ። በተጨማሪም እናቱ ዕቁባት በመሆኗ ከሌሎች ወንድሞቹ ዘንድ ንቀት ደርሶበት ሊሆን ይችላል። ይህ የልጅነት ቁስል አማሌቅን ጨካኝና ማንነቴን ለዓለም አሳያለሁ የሚል እልህኛ አደረገው። አማሌቅ ባደገ ጊዜ ከኤዶም ሕዝብ ጋር መኖርን አልመረጠም። ይልቁንም ተከታዮቹን ይዞ ይበልጥ ጨካኝ ወደ ሆነው የኔጌብ በረሃ ወረደ። ወደ ደረቁና ትኩሱ የኔጌብ ምድረ በዳ እንግባ። በዚህ ሕይወት የለም ትግል እንጂ፣ ውሃ እንደ ወርቅ የሚከበርበት፣ ፀሐዩ አናትን የሚቀጠቅጥበትና ሌሊቱን አጥንት የሚሰብር ቅዝቃዜ ያለበት
ምድር ይህ የኔጌብ በረሃ ሲሆን ጌቶቹ ደግሞ አማሌቃውያን ናቸው። ለምን ይህንን ምድር መረጡ? መልሱ በአኗኗር ፍልስፍናቸው ውስጥ ነው። እርሱ የመረጠበት መረጋጋትን ሳይሆን ነፃነትና ትርፊያን ሕይወት ነው። በታሪክ ውስጥ የድንኳን ሰዎች ወይንም የጥንት ዘላሎች በመባል ይታወቃሉ። ለአማሌቅ ቤተ መስራት ራስን ማሰር ነው። ከተማ መቆርቆር ደግሞ ለጠላት ኢላማ መሆን ነው። ከተማቸው ዛሬ የዚህ ነገ እዚያ የሚተከል ድንኳናቸው ሲሆን ግንባታቸው ደግሞ ሰፊው በረሃ ነው። እርሻ ማረስን ይንቃሉ። ለእነርሱ መሬት ቆፍሮ እህል መጠበቅ የደካሞች ሥራ ነው። ለምን አርሳለሁ ያረሰውን መቀማት ስችል የሚል የሕይወት መመሪያ ነበራቸው። የኔጌብ በረሃ በዚያ ዘመን ወሳኝ የንግድ መስመር ነበር። ከግብጽ የሚነሱ ነጋዴዎች በዚያ ማለፍ አለባቸው። አማሌቃውያን እንደ በረሃ አሸዋ ቀለማቸውን ቀያይረው ድንጋይ መስለው አድፍጠው ይጠብቃሉ። አንድ የነጋዴዎች ቡድን ሲመጣ እንደ አውሎ ነፋስ መጥተው ያጠቃሉ፣ ይዘርፋሉ፣ ይገድላሉ ወይም ባሪያ ያደርጋሉ። ከዚያም ማንም ሊከተላቸው ወደማይችልበት የበረሃ እንብርት ይሰወራሉ። ለዚያ ነው የታሪክ ጸሐፊዎች የበረሃ ጥላዎች የሚሏቸው። የሚዋጉት ፊት ለፊት ሰይፍ ይዘው ሳይሆን በመምታትና በመሰወር ስልት ነው። ይህ ስልታቸው እጅግ አደገኛ፣ ማንም ሊቋቋመው የማይችል ሕዝብ አደረጋቸው። ዘፍጥረት 24:20 ላይ በዓለም አማሌቅ የአሕዛብ መጀመሪያ ነበር ይላል። ይህ ስለ ኃያልነታቸውና ስለ መፈራታቸው የሚናገር ነው። እስቲ አስቡት። በአንድ በኩል ይህ በጦርነት የጠነከረ የበረሃ ሽፍታ ቡድን አለ። በሌላ በኩል ደግሞ ከግብጽ ባርነት የወጡና የጦርነት ልምድ የሌላቸው እስራኤላውያን አሉ። አማሌቅ እስራኤልን ሲያይ ያየው ተፎካካሪ ጦርን ሳይሆን የሚበላ ምርኮን ነው። ነገር ግን አማሌቅ የመረጠው መንገድ የታሪክ መዝገብን በደም ያጨቀየና የሰማይን አምላክ ያስቆጣ ነበር። የቀይ ባህርን በታምር የተሻገረው እስራኤል አሁን የድል ዝማሬው በለቅሶ ተተክቷል። ቦታው ራፊድ ይባላል፣ ፀሐይ አናት የምትገርፍበት ምድር። እስራኤላውያን ከባርነት ወጥተው ጥቂት ሳምንታት ብቻ ስለሆናቸው በበረሃና በጥም ተጎሳቅለዋል። ይህ ሰራዊት ሳይሆን ስደተኛ ሕዝብ ነው። ከ600,000 ወንዶች ጋር እጥፍ ድርብ የሆኑ ሴቶች፣ ሕፃናት፣ አረጋውያን አሉ። አማሌቅ ይህንን ድካም አየ። አማሌቃውያን እንደ ጅብ ናቸው። ጅብ የሚያጠቃው ጠንካራውን በሬ ሳይሆን ከመንጋው ተነጥሎ ወደ ኋላ የቀረውን ነው። የእስራኤል ሕዝብ በረጅም ሰልፍ ሲጓዝ ከፊት ሙሴና ጠንካሮቹ ይሄዳሉ። ኋላ ግን መራመድ ያቃታቸው አረጋውያን፣ እግራቸው ያበጠ አያቶች፣ በጥም የዛሉ ሕፃናትና እርጉዝ ሴቶች አሉ። አማሌቅ የመረጠው እነዚህን ነበር። ኦሪት ዘዳግም 25:18 ላይ ደክመህና ዝለህ ሳለ ከኋላ የነበሩትን ደካሞቹን ሁሉ እንዴት እንደመታ አስብ በማለት ይህን ቀን ያስታውሳል። ጥቃቱ የጀመረው በድንገት ነው። አድፍጠው የነበሩት አማሌቃውያን በንጹህ ላይ ሰይፋቸውን መዘዙ። ይህ ጦርነት ሳይሆን የጦር ወንጀል ነበር። መጽሐፍ ቅዱስ እግዚአብሔርን አልፈሩም ይላል። አማሌቃውያን የግብጽ መቅሰፍትን ቢሰሙም በእግዚአብሔር ዙፋን ላይ እጃቸውን ለመሰንዘር ደፈሩ። የጥቃት መንፈሳዊ ዓለም ውስጥ ትልቅ ንዝረት ፈጠረ። አማሌቅ የሰይጣን ወኪሎች ሆኖ የእግዚአብሔርን ሕዝብ ለማጥፋት ተነሳ። ሙሴና ኢያሱ ነገሩ ከባድ መሆኑን ተረዱ። እስራኤል ወይ ይዋጋል ወይ ይጠፋል። ግን ሰይፍ መያዝ የማይችሉ ባሮች እንዴት ገዳይን ይቋቋማሉ? አማሌቅ በስሌት ውስጥ የረሳው አንድ ምስጢራዊ መሳሪያ ነበር። እርሱም የአንድ አረጋዊ እጆች ናቸው። በማግስቱ ጧት በራፊድም ምድር 2 ጦርነቶች ተጀመሩ። አንደኛው በሸለቆ ውስጥ ኢያሱ ከባሮች ጋር ሆኖ ከአማሌቅ ጋር ገጠመ። ሁለተኛውና ዋናው ጦርነት ግን በተራራው ጫፍ ላይ ነው። ሙሴ፣ አሮንና ሆር ወደ ተራራ ወጡ። ሙሴ በእጁ የእግዚአብሔርን በትር ይዟል። እጆቹን ወደ ሰማይ ሲዘረጋ በሸለቆ ውስጥ ያለው ታሪክ ይቀየራል። የኢያሱ ሰራዊት ኃይል ያገኛል፣ እንደ አንበሳም ይቆጣል። ነገር ግን ሙሴ አርጅቷል። እጆቹ ሲዝሉና ወደ ታች ሲወርዱ በሸለቆ ውስጥ አማሌቃውያን ያይላሉ። የድል ዕድሉ የሚወሰነው በተራራው ላይ ባለው ግንኙነት ነበር።
በዚህ ወሳኝ ሰዓት አሮንና ሆር የሙሴን እጆች ደገፈ። ፀሐይ እስክትጠልቅ ድረስ እጆቹ አልወረዱም። በሸለቆ ውስጥ ኢያሱ አማሌቅን በሰይፍ ቀጠቀጠው። ያ ትዕቢተኛ ሕዝብ በባሮች እጅ ተሸነፈ። ጦርነቱ ሲያልቅ ሙሴ እግዚአብሔር ዓላማዬ ባንዲራዬ ነው የሚል መሠዊያ ሠራ። ነገር ግን በዚያ ሌሊት እግዚአብሔር አንድ መለኮታዊ አዋጅ አወጣ። የአማሌቅን ዝክር ከሰማይ በታች ፈጽሜ እደመስሳለሁ። እግዚአብሔር ከአማሌቅ ጋር ከትውልድ እስከ ትውልድ እንደሚዋጋ ተናገረ። ጊዜው ይሮጣል፣ የራፊድም ትዝታ አፈር በላው። እስራኤላውያን በተስፋይቱ ምድር ተደላደሉ፣ አምላካቸውንም ረሱ። አጥራቸው ሲፈርስ ጠላት እንደገና መጣ። አሁንም አማሌቅ ስልቱን ቀይሮ ከምድያም ጋር ኅብረት ፈጠረ። መጽሐፍ ቅዱስ እንደ አንበጣ መንጋ ይላቸዋል። አንበጣ አይዋጋም ይበላል እንጂ። እስራኤላውያን እስኪያርሱና እህሉ እስኪደርስ ዝም ይላቸዋል። መከር ሲደርስ ግን አማሌቃውያን በሺህ የሚቆጠሩ ግመሎቻቸውን አሰልፈው ይወርዳሉ። ምድሪቱ ባዶ እስክትሆን አሟጠው ይሄዳሉ። ይህ ለ7 ዓመታት ቀጠለ። እስራኤላውያን በገዛ ሀገራቸው ስደተኛ ሆኑ። በዚህ በጨለማ ዘመን እግዚአብሔር ጌዲዮንን አስነሳ። የጠላት ሰራዊት 135,000 ሲሆን የጌዲዮን ግን 300 ብቻ ነበሩ። ይህ በሰውኛ ስሌት እብደት ቢመስልም እግዚአብሔር የሰጠው ስልት የሥነ ልቦና ጦርነት ነበር። መለከት፣ ማሰሮና ሻማ ብቻ ይዘው ሌሊት ወረወሩባቸው። እግዚአብሔር የድንጋጤ መንፈስ ስለላከባቸው እርስ በርስ ተጨፋጭፈው ጠፉ። አማሌቅ እንደገና ተዋረደ። ነገር ግን አሁንም አልጠፋም፣ ወደ በረሃ ሸሹ እንጂ። ከ400 ዓመታት በኋላ አንድ ንጉሥና አንድ ነቢይ ተነሱ። የታዘዘው ትእዛዝ ፈጽሞ ማጥፋት የሚል ነበር። እግዚአብሔር በራፊድ የተፈጸመውን ግፍ አልረሳም ነበርና ፋይሉ ተከፈተ። ነቢዩ ሳሙኤል ለንጉሥ ሳኦል ሂድ፣ አማሌቅን ምታ፣ ያላቸውን ሁሉ አጥፋ፣ አትማራቸው አለው። ሳኦል ዘመተ፣ አማሌቅን ሰባበረ። ነገር ግን ስግብግብነቱ ሥራ ጀመረ። የንጉሥ አወጋግን ሕይወት አተረፈ። የሰቡትን እንስሳትንም ሁሉ ለመሥዋዕትነት ብሎ አስቀረ። ትልቁን ትእዛዝ ጥሎ ትንሹን መረጠ። ሳሙኤል ሲመጣ ሳኦል በፈገግታ ትእዛዝን ፈጽሜያለሁ አለ። ሳሙኤል ግን ይህ በጆሮ የምሰማው የበጎች ጩኸት ምንድነው ሲል ጠየቀው። ሳኦልም ምክንያት ማቅረብ ሲጀምር ሳሙኤል መታዘዝ ከመስዋዕት ይበልጣል በማለት ገሰጸው። እግዚአብሔርም ሳኦልን ከንግሥናው ናቀው። ሳሙኤል ንጉሥ አግን በፊቱ ቆራረጠው። ይህ የአማሌቅ የኃጢአት ክደት የሚያሳይ ነበር። ሆኖም ሳኦል በሰራው ስህተት የተረፉ አንዳንድ አማሌቃውያን እንደገና በዳዊት ላይ ተነሱ። ዳዊት በስደት ሳለ አማሌቃውያን ጺቅላግን አቃጥለው ሚስቶቻቸውን፣ ልጆቻቸውን ማርከው ወሰዱ። ነገር ግን ዳዊት ወደ አምላኩ ተመለከተ። እግዚአብሔርም አሳዷቸው ታገኟቸዋላችሁ አለ። ዳዊት በቁጣ ተነስቶ ቀጠቀጣቸው፣ የወሰዱትንም ሁሉ አስመለሰ። መጽሐፍ ቅዱስ ከ400 ሰዎች በቀር አንድም አላመለጠም ይላል። እነዚህ 400 ወጣቶች የመጨረሾቹ የአማሌቅ ቅሪቶች ነበሩ። ዘመናት አልፈው በንጉሥ ሕዝቅያስ ዘመን እግዚአብሔር የስምዖን ልጅ አነቃቃ። እነዚያ 500 ሰዎች ወደ ሴሁር ተራራ ወጡ። ዘመናት አልፈው በንጉሥ ሕዝቅያስ ዘመን እግዚአብሔር የስምዖንን ልጆች አነቃቃ። እነዚያ 500 ሰዎች ወደ ሴሁር ተራራ ወጡ። ከዘመናት በፊት ከዳዊት ያመለጡትን አማሌቃውያንን አደኗቸው። የመጨረሻው ፍርድ ተፈጸመ። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 43 ከአማሌቅ የቀሩትን ያመለጡትን ሁሉ መቱ ይላል። በዚያ አረፍተ ነገር የሺህ ዓመታት ታሪክ ተዘጋ። ከዚያ ቀን ጀምሮ አማሌቅ የሚባል ሕዝብ፣ ቋንቋና ባህል ከምድር ጠፋ። ዛሬ ሙዚየም የሆነ ሐውልት የላቸውም፣ ምክንያቱም እግዚአብሔር የማለውን ፈጽሟልና። ውድ ተመልካቾች፣ ይህ ታሪክ የሚያስተምረን እግዚአብሔር ለዘመናት ቢታገስም የኃጢአት ጽዋ ሲሞላና በደካሞች ላይ የሚደረግ ግፍ ሲበዛ ፍርዱ የማይቀለበስ መሆኑን ነው። አማሌቅ እንደ ሕዝብ ቢጠፋም አማሌቃውያን ግን ዛሬም አሉ። እርሱም ጉልበት ሲኖር ደካማውን ማጥቃት፣ ሰው እስኪዝል ከኋላ ሆኖ መውጋትና እግዚአብሔርን መገዳደር ነው። ነገር ግን እግዚአብሔር የደካሞች ጠበቃ፣
ስለዚህ በሕይወታችሁ እንደ አማሌቅ ያለ ጠላት ቢፈትናችሁ ተስፋ አትቁረጡ። እጆቻችሁን ወደ ላይ አንሱ። ጦርነቱ የእግዚአብሔር ነው። ይህንን አስተማሪ ታሪክ ከወደዳችሁ ለሌሎች በማካፈልና ቻናላችንን ሰብስክራይብ በማድረግ ይተባበሩን። በሚቀጥለው ቪዲዮ ሌላ አስደናቂ ታሪክ ይዘን እንመለሳለን። እስከዚያው ሰላም ከሁላችሁ ጋር ይሁን።